What's good, YouTube? This is It's Flow. And these are our top 10 essentials. ዛሬ የምመስል የምናሳያችሁ 10 የሚያስፈልጉ ላይፋችን ላይ ኢሴንሻል ነገሮች አሉ። We can't live without. በደንብ በጣም on a daily basis የምንጠቀማቸው ነገሮች የኔ የመጀመሪያው በቃ ያው ጋድ ነው ጋድ ነው እና የሆነ እንዴት ነው በቻልኩት መጠን ከጋድ ጋር ኮኔክት ማድረግበት ነገር ሞክራለሁ። እንዲህ በጣም ስፒሪቹዋል ሰው አይደለሁ። እቃው ቤት አለ ግን ያው በቃ ሁሌ የኔም top the first essential is God. ምክንያቱም ያው ባለሱ ቸርነት ማየው ነገር የለም። ያው ስፒሪቹዋል አይደለንም ሁላችንም ግን at the end of the day ያው ለሞክራለን try ማድረግ ነው ዋናው። በሆነ መንገድ ኮኔክት ለማድረግ ነው። እሺ ያንተስ top 1 essential? What's your first essential? Top 1 essential? እኔም ጋር ነው ሁላችንም ጋር ነው። The second one is የኔ second የገላ እንትን ነው መታጠብ ምናምን ፊት ነው እጥበት በጣም ወዳለው አይነት ነገር ዶብና እቺ ይሄ ሻምፖ ነው ቦዲ ዋሽ ግን አልቋል። ብዙ ምጠቀም ሄዳ አይደለም ያኛው ስለጣልኩት ነው ዶቭ አክስዳ ግን ባይዜ ጆንሰን ማለት ነው በጣም ሃይሊ ጸደቃ እንትን የለም ስኪን ኬር አይደል። ለምን እንምረጥ ከሌላ ሰው ያው ለህፃኖቶች ስለሚሰራ ለትላልቅ ሰው ለምን አይሰራም ብዬ ነጭ ነው በዛ ነጭ ነው ማለት okay. My second headset እና headset controller ያ ምክንያቱም ጌም መጫወት ፈልጋለሁ እና በአብዛኛው ስጫወት ኦንላይን ላይ ስለሆነ የምጫወተው some people might have on a headset and like trying to talk trash and stuff. So gamer Amadu. Nah, second what? My second thought. Essential. ይሄኛው ለፊት ነው። ይሄኛው ሴራቪ ፊት ሞይስቸራይዘር ነው። ፊት ይከታተል ኳሊቲ ነው የምቀባው። ይሄኛው ደግሞ አፍተር ሻወር ይሄኛው ክሬም ነው። ባዲ ክሬም። ይሄ ደግሞ ደስከን ዋን እንትን ነው ፋሚሊ ነው ሁሉ ጊዜ ፋሚሊ ሁሌ ከማዘር ጋር ስልካዎች ነው ጀምረው ታውቃለች። ግን ፋሚሊ ለምሰከን አደረገ ስለ ሁሌ በቃ ጋር ስለሆነ ጠዋት ታረጋለህ ቤተሰብ ታረጋለህ አርከዛ እንደዛ ነው አይወጣም ከዛ እኔ ምን ሻስተቆሽ ማለት ስልክ ነው እና ሁሉም ኤሌክትሮኒክስ እንትን ዲቫይሶች ስልክ ያለ ሰዓት ያለ በቃ ሁሉም ስልክ በጣም በጣም አስፈላጊ ነው። The third one ምንድነው ስፖርት ስለምሰራ በደንብ ይሄኛው ክሬቲን ነው። ክሬቲን ሞኖሃይድሬት ስፖርተኞች ታውቁታላችሁ እና ይሄኛው ደግሞ ፕሮቲን ሼክ ነው እና የሁለቱ ኮምቦ ያው ታውቁታላችሁ ስፖርተኞች። ይሄኛው ክሬቲን ሞኖሃይድሬት ነው። ይሄኛው ፕሮቲን ምግብ ማልበላበት ጊዜ ላይ እንጠቀማለን። ይሄ ለኔ ሶስተኛ ኢሴንሻል ነው። እንግዲህ ለእናንተ አላውቅም። ለኔ ሶስተኛ ቦርሳ ነው። ምክንያቱም ያው ትምህርት ቤት ስትሄድ ፒሲ ለመያዝ ይሆናል ወይ ኖትቡክ ለመያዝ ይሆናል ወይ ስራም ስትሄድ የሆነ ምሳቃ ምግብ ለኬክ ምናምን እንዲያስፈልግ ለእኔ ሶስተኛው ይሄ ነው። የሚገርባችሁ ነገር ራስታ ስትሆን የራስታ ፕሮብለም ፀጉራችሁ መድረቅ አለበት ምናምን ግን በቃ ከገላ መታጠብ በኋላ ፎን መስጠት በጣም መስጠት ያለበለዚያ አይደርቅም ፀጉራችሁ ምናምን ሞር ደግሞ ያንተራሳ ብሎነ ኢፌክት አለ ይመስል አንድ 30-40 ደቂቃ ይወስዳል። ወደ እኔ ደግሞ the fourth one አራተኛ እንትኔ ደግሞ በቃ ሁሉም ኮስሞቲክስ ፕሮዳክቶች ናቸው። ገሬ መታጠብ አለብኝ። ቦዲ ሃይጂን መጠበቅ አለብኝ። ያው ሞይስቸራይዘር ምናምን ሎሽን ያስፈልገኛል። ሽቶ ባዲ ሮለር መቀባት አለብኝ። ብቻ የሆነ በምችለው ሁሉንም ለማሳየት ሞክሬያለሁ። ሁሉም የኮስሞቲክስ ምክንያቱም ጥርሴን መፋቅ አለብኝ። ሁሉንም ያካትታል። ጣሰው ምን ሸሩ እንትን ነው አሳያችሁ። ከባድ ሽቶ ነው መሰለኝ ጄፒጂ ይባላል። the fourth one ያው እሱ እንደዚህ አይነት ቶፕ ኢሴንሻል ስላለ
እኔም ላጠቃለውና አንድ ላይ ያለኝ ነገር ይሄኛው ዲዮዶራንት ነው። ያው በየቀኑ ሳልጠቀም መውጣት ትንሽ ይከብደኛል፣ ያስፈልጋል። ይሄ በጣም ይጠቀማሉ በየቀኑ ጋዜቻሉ ጠዋት ምናምን ጂም ስገባ ምናምን ይጠቀማሉ። እና ሁለተኛው ሞስት ኢሴንሻል ደግሞ ታንግ ስክሬፐር ነው። ለምን ብዙ ነገሮች ፕላስ ላይ ስለሚቀመጡ እነሱን ነገሮች ማስወገድ ያስፈልጋል። ባታስወግዱ ፕሊዝ፣ ከአሁኑ አስወግዱ፣ ሴትም ወንዶችም። ይሄኛው ሞስት ኢሴንሻል So tongue scraper and deodorant is the fourth one. አራተኛ essential is my colognes. Cologne ምክንያቱም ያው ስራ ስትሄድም ይሆናል ወይ ልትወጣ ስትል you gotta smell fresh. Yeah. እና እነዚህ ናቸው ኮሎኖቼ። ዴይ ቱ ዴይ የምጠቀመው ነው። የስፔሻል ኦኬዥን በጣም ጌም እየሰጣቸው ነው። እና ሁለቱም ሚክስ ስታረጉት ደግሞ ሌላ በጣም ኮምፕሊመንት ከፈለጋችሁ ስለሚቻል። አራተኛ ምን መሰላችሁ? በጣም የምወዳት ፒሲ ፊልም ለማየት ቲቪ ስለሌለ ትላለህ። አይ በጣም ዶርም ስላለ ምናምን በጣም ላይፍ ታስተካክላለች። ክላስ ምናምን የምንማርባት በዚህ ነው ምናምን እሺ። እና ከሃይጂን ቀጥሎ እሷ አለች። ኮፊ በሚያክል ሁሌ ኮፊ ጠጥቼ ነው ጀምሮ። ምንድነው የአንተ ቤስት ፕሬፈረንስ ምንድን ነው? ሁሌ የምጠጣው እዚህ ቲሞርተንስ ነው። ብዙ አበሻ የጠጣው ነገር ያስባለሁ። እዚህ ተረጋግጠን ዳርክ ሮስት ነው። ስታርባክስ ሞክረሻል? አልተክዝም። የዴይ ቱ ዴይ ላይፍ ላይ የጠጣው ነገር አለ። ስታርባክስ ቲፕስ ነው የምጠጣው። ከዛ ይህ ዳርክ ሮስት ነው። ኤክስትራ ላርጅ ነው ሁሉ ጊዜ የምጠጣው ብዙ ቡና ስለምጠጣ። ግን የሆነ በጣም የረዥም ጊዜ እንትን አይደለም ቡና። ግን ከሆነ ሰዓት በኋላ ጠዋት ስትነሳ ኢምፖርታንት ነገር ነው የቀን ሩቲን ላይ ኮፊ አለ። እኔ አምስተኛ ነው the fifth essential ለኔ ደግሞ ኤርፓድ በጣም ኢሴንሻል የሆነ ፕሮዳክት ነው። ለምን በየቦታው የሆነ ወክ ስታደርጉ ወይ የሆነ ቦታ ስገቡ ምናምን ኤቭሪዌር በጣም ተጠቀመዋለሁ። ስለዛ በጣም ኢሴንሻል ነው። this is the fifth one, AirPods. My fifth essential is my phone. ምክንያቱም ቤተሰብ እዚህ ስለሌለ you get to talk with your family from home. ስራ በአብዛኛው በዚህ ነው የምጠቀመው። ክላስ ኢሜል በዚህ ነው ሪስፖንድ የምናደርገው እና my top 5 is fifth one. አምስተኛው ትንሽ እንዴት እስቲ ሽቶ ነን ይሄ ሰውነቴ ላይ ነው የምሰራው። በጣም ነው የምሰራው። ሃይጂን ላይ ነው የምሰራው ነው በቤቢ ሶፕ ታጥቦ እንደዚህ አራት ሽቶሽ ሁሉ የረሞተው እና በቃ ፒስ እቃዎች አሉ። አራት ኢሴንሻሎች ናቸው። አምስት ናቸው። ብዙ ራስ እና አምስተኛ ይሄ ነው። ስድስተኛ ያው የሚያቀኝ ሰው በጣም ደጋግሜ ውሃ ጠጣለሁ። በቀን ደጋግሜ ራሴን ሃይድሬት ማድረግ አለብኝ። እንደምታዩ ፊቴ ምናምን ቶሎ ውሃ መጠጣት ያስፈልጋል። ሁላችንም መጠጣት አለብን። ሁሌ ውሃ ሊትር ይመስላል በቀን ሰው መጠጣት ያለብን። ሰው ከ2 እስከ 3 ሊትር ነው በቀን መጠጣት ያለብን። the sixth one ለእኔ ኢምፖርታንት የሆነ ነገር ዋሌት በጣም ኢሴንሻል የሆነ በየቦታው ስትሄድ የሆነ ነገር ሀፕን ቢያደርግ አይዲ ስለሚያስፈልግ አይዲ ሁሉም ነገር በቃ ዴቢት ካርድ ምናምን ክሬዲት ምናምን ኤቭሪቲንግ የሚያስፈልግ አይዲ ምናምን ሰምታይምስ የሆነ ቦታ ከገባው ሊያስፈልግ ስለሚችል ኤቭሪ ይር ማይ ዋሌት ከኔ ጋር ይዞራል። this is the sixth top essential. ስድስተኛ ተዝረከረከ ማለት ነው። ምክንያቱም ያው ትምህርት
ክላስ ፕሮጀክት እና ደግሞ ዩቲዩብ አፕሎድ ስታደርግ በጣም ውስጥ ነው everywhere so tops number 6 በጉጉት ሲጠበቅ የነበረው ለኔ አንደኛ ነው ዛሬ ቁርስ ስለበላው ነው እንጂ ምግብ ነው ማለት በጣም መብላት ወዳለሁ chicken biryani ነው በተር ቺክን ነው ካንሰር በተር የህንድ ምግብ ማን ሞክረው ምግብ የለም ብታይ እና ይበላል ያገኘውን ነው በለው እንዲሞክርላቸው የምትፈልጉትን ግን በቃ አንደኛ ዛሬ ቁርስ ስለበላው እንጂ አንደኛ ነው በቃ ምግብ ይመቸኛል ብሉ ወይ የበላና የተማረ ወርቅ እኔ ሰባተኛ ኢሴንሻል ላይ መኪና ነው ሁሌ በቃ መጠቀም ያለብን ነገር ስለሆነ መኪና ነው እኔ ሰባተኛ እቺኛዋ የሆነች ቦታ አንዳንዴ ሲሄድ ምናምን ፍሬግራንስ ነው ክለብ ዴኒት ይባላል የፍሬንች ፍሬግራንስ ነው ታውቁታላችሁ የሆነ በቃ የሆነ ከባባድ ቦታዎች ሲሄድ እቺ ነው የምጠቀመው ለእኔ ቤስት የሆነው ይሄ ነው ሰባተኛ ላይ ደርሳል my car keys ምክንያቱም ያው ስትንቀሳቀስ በትሬን መሄድ እስከሆነ ያክል ድረስ ይሰለቻል ፐብሊክ ትራንስፖርት አይ ነው እንዴ መኪና መዳኪ ነው አመት ከምናምን ሁለቱን አድሷል ሁለተኛ ወንድ ሆነ ደግሞ በጣም መስት ነው ወይ ደግሞ ከለማንክ በኋላ መመለስ አትችልም ማለት ትንሽ ይከብዳል ከሁሉም በፊት ኢሴንሻል መሆን ያለበት ነገር ከተማ ላይም ስለምንኖር የሆነ ብቻ ከስራ ቦታችን ሁለት ሰዓት አንድ ሰዓት ኤቭሪናውን በትንሽ ደቂቃ እስከ 45 ደቂቃ መድረስ ይችላል በአንድ ሰዓት ውስጥ በቃ የኔም ቢፒ ነው መኪና ያው መስት ነው በቃ እንደ ተባባል ያስፈልጋል ይሳሌ ለመንቀሳቀስ ምናምን ደግሞ እየሰራ ምትነው አሁን ወደ 8ኛ ደርሰናል እሺ እና 8ኛ ላይ መዝሙርም ሆን ይችላል ሙዚቃም ሆን ይችላል ግን አይሬ እንደቀሪ ነው ስለሚቻል ጧት ለስለስ ያለ ሙዚቃ ወይ መዝሙር ልሰማቸው አረ ሁለቱንም ነው የተለያየ ሁሌ አንዴ ነው የምትሰማው አይደል እንዴ መሰለህ ጧት በጣም ወይ ስለው ይልክ ወይ ደግሞ መዝሙር ነው የምሰማው ሁለት ጧት ነው መዝሙር ነው የምሰማው መዝሙር ወደ ዘፈን በቤተሰብ ተስተቆረ አይደል ግን ባላስተቆርኩ ጧት ላይ ሌላ ነገር መስማት ከእንቅልፌ ተነስቼ በቃ መኪና ነው ወደሆነ ቦታ ሲሄድ በቃ ወይ መዝሙር ሰማለሁ ወይ ዘፈን ሰማለሁ ዘፈን ግን ሳልሰማ አይደለም መዝሙር ሳልሰማ አይደለም እውነት እንትን ለማለት ግን የራሳችሁ ተናገሩት የሚናገር አንተ ማለት ነው እኔ አንደኛ ዘፈን የለኝም አይ ዘማሪ ቴድሮስ ነው የኦርቶዶክስ እኔ እንትን ነው ይልማ እንዳለ የጥምቀት መዝሙሮች ደስ ሙሉ ነገር ይመቸኛል የጥምቀት መዝሙር ከሆነ ሙሉ ነገር የጥምቀት መዝሙር ቅድም ጠዋት የሰማሪ ነበረ ዘማሪ እኔ ሁለቱ ቴድሮስ እና ይልማ ዘፋኝ ማን የኢትዮጵያ ከሆነ ተሾመ ምትኩ ከውጭ ደግሞ የኔ ማን ይመስላል ድሬክ ይሻላል ግን የማንም በጣም ዲፕ ፋን አይደለም ሁሉን ሰሚያለሽ ይቻላል አንጂዝ ማን ፊውቸር ፕሉሮ ከኢትዮጵያ ቴዲ አፍሮ ወይ ደግሞ እንትን ሸዋን ይቻላል ሳዳስ አረ ኢትዮጵያ ሀገር ናቸው ባል ቴዶ አንበሳ ነው ሮፊ የኛ ጀማ ፒስ ነው ቴዶ አንበሳ ቴዶ ሙስ ነው አይደል
ጆይና ጋር ራሱ ባጃ አዲስ አበባ ስሙት እየሰማችሁት አይደለም እና ሬጌ ፋኖች ቴዲና ሮፍናን ከውጭ ደግሞ ደስ ይለኛል። የኔ የስምንተኛ ቶፕ ኢሴንሻልስ እነዚህ መጽሐፎች በጣም የምወዳቸው መጽሐፎች ናቸው እና ኛው The Way of the Superior Man ነው። ደስ የሚል መጽሐፍ ነው ለላይፍ የወንዶች መጽሐፍ። እኛው ደግሞ ዲሲዥን ቡክ ነው። ብቻ ሁለቱ ደስ የሚል መጽሐፍ ናቸው። አንዳንዴ ጭንቅላትን በደንብ እንትን ማለት ስላለብን መመገብ ስላለበት ሁለቱ ፌቨራይት ቡኮቼ ናቸው። የቶፕ ኢሴንሻሎች መጽሐፍ ናቸው። አያይዞ መውጣት ይችላል እና እኔ በአብዛኛው ከመጽሐፍ የሳይኮሎጂ መጽሐፎች ደስ ይሉኛል እና ፓወር ማለት ሙሉ ያው ስለ ሂውማን ኔቸር እና ባህሪ ለማጥናት ነው። ይሄን አንብቤ ጨርሼዋለሁ። ቀጣዩ ደግሞ አሁን በጣም ደስ እያለኝ የመጣው አቶሚክ ሃቢት ነው። እሱ ደግሞ ያው ላይፍ ላይ ዴይ ቱ ዴይ አክቲቪቲ ላይ ለውጥ ማምጣት የምፈልግ ከሆነ ማድረግ ያለብን ነገሮች የሚገልጸው ነው እና ኦልሬዲ አም ሃፍዌይ ዳን እዚህ ጋር ደርሻለሁ። ጥሩ ቡኮች ናቸው። በጣም ጥሩ እና አንብቡ ባይዚ ማርያምን አንብቡ። የኔም መጽሐፍ ነው እሱ ማራንም ይመስላል ግን ተደብቄ ማለት ነው እና በአጋጣሚ እነሱ አተመሳሳይ መጽሐፍ ነው የነበረ ነው። አቶሚክ ሃቢትስ ሰጀስት ተደረገን ባይ ዘ ዌይ ፓወርን ሰጀስት ያደረገኝ እሱ ነበረ። አቶሚክ ሼር እንዳደረጋለን በጣም ፒስ ነው። አንብቡ። አሁን በአሞስና ችግር አለ መናገር አንችልም ማስረዳት ምናምን ግን አሁን መጽሐፍ ስናደርግ በጣም ፒስ ነው። አለመቻል ሳይሆን የኮንፊደንስ ችግር ነው። ኮንፊደንስ አይደለም ማውራት ማችል ሰው አይሆን የምንናገርበት ኮንፈርታብል እሱ ነው የምልህ። ለዛ የሆነ ብቻ የሆነ አዲስ ኢንቫይሮንመንት ላይ ማውራት ኮንፈርት አይሰማም። ልክ ነሽ። ግን ያው ቃላት ሀብት ይጨምራል መጽሐፍ ስታወራ መሰገጠ ማናል መሰገጠ ከፈለገ ያደርጋል። እኔ ያው እንደነሱ ብዙ ጀምራለሁ ብያለሁ። የኔ 9ኛ ጓደኞቼ ናቸው። ምክንያቱም ባቢያለ ቤተሰብ አለ ጋዳለ በደንብ መዝሙር አሁን ለምሳሌ ሁላችንም ምን አለ መሰላችሁ ሁሌ እዚህ ሀገር ከመጣም በኋላ ብዙ ፋሚሊዎቻችንን አናገኝም ምናምን እና ደግሞ እኛ የተገናኘነውም እዚህ ሀገር ነው እና ሁለቱ ጋር እዚህ ነው በቃ ሁላችንም አንድ ላይ የተዋወቅነው። ኢስትፍላ የተፈጠረው እዚህ ነው። ላይፍ የሆነ ቦታ አጋጣሚ ያገናኝተን ምናምን ፍሎ አደረገ ለዛ ሁሌ በየቀኑ ቢያንስ አንዳቸውን አገኛለሁ። ከእሱ ጋር አብረን ስለምንኖር አሁን እሱን በቀን አንዴ ሳላገኘው አይደለም የሆነ ነገር እንጠያየቃለን ምናምን ብቻ አሪፍ ነው። እንደዚህ ሰው ሀገር ላይ ምናምን የኖራችሁ የምታዩት ሰው ሲኖር አሁን እነሱ በጣም ኢምፖርታንት ናቸው። ግን ካሜራ በስተጀርባ ያላችሁ ጓደኞቻችን ሻራት ሁላችሁ ታውቃላችሁ ማን ነው ሁሉም ራሱ ያውቃል። እኔ ሌላም ጓደኛ አንድ ጥቁር መናገር ባልፈልግ አሁን እያየ እንዲያለ ራስን ታውቃለህ። ይሄኛው መጀመሪያ ሪቴነር ነው። ያው በፊት ብሬስ አረግ ስለነበር ሪቴነር ሳላረግ አልፎ አልፎ ማድረግ ስላለብኝ በሚሄድበት ቦታዎች ላይ አልፎ አልፎ ይዘዋለሁ። ስለዛ ሪቴነር ብያለሁ። ፒስ ነው። ብሬስ የሚያደርግ ሰው ብቻ አይመስለኝም። እንዴት በፊቱ የሚተኛ ሰው በተለይ ያስፈልጋል። በጊዜ ሂደት Number 9 is my snacks. ያው ብዙ ጊዜ ብዙ ጊዜ ስራ ላይ ምናምን ስሆን ወይ ትምህርት ቤት ስውል ብዙ ምግብ አልበላምና
So I gotta get my snacks. My favorite snacks is Lay's classic. The chocolate kettabara. My coworker. Huh? But I plain classic Lay's. እና ቾኮሌት ደግሞ ስራ ቦታ ጊፍት የተሰጠኝ ነው ከብዙ ኢምፕሎይ ኦፍ ዘ ማንት ስራ ቤት ነው ወይስ ሌላ ቦታ ነው? ጊፍት ስራ ቦታ ኢምፕሎይ ኦፍ ዘ ማንት እንደዚህ ስማችንን እያስጠራ ነው የሚሰራው ገበያ ማለት ወይ ሌስ በጣም ይነፋል በጣም ይሄኛው በጣም ነው እኔ ግን የባርቢኪው ነው ባርቢኪው በጣም ይነፋል ግን ይሄ እኔ ከዚህ ውጪ ምንም ስልሳ አይመስለኝም ነገር ግን እሱ ስፔሻል መስሎኝ በጣም የኔም ማስራ ምግብ ብዬ በጣም ግብዳ ነው እና ደግሞ ቾኮሌቱ ይሄን ይመስላል እንግዲህ ቾኮሌት ያመጣልኝ ሰው ይለምሳል ሪስፔክት huge respect እያየሁ እሺ እኔ ጀዋሪ ነው እኔና ስልኬ ያለን ሪሌሽን ጀዋሪ ያለው እኮ ባል አማርኛው ነው ጀዋሪ ስልኬ እኔና ስልኬ ያለንን ቦንድ ማንም ማርያም መደበቄ ነሽ ሙሉ ቀን እያነበብኩት ሪል ነው ወይ አሁን ደልቻለሁ ስልካችን አይጂም ቲክቶክም ከደለም ደልቷል ለምን አቴንሽን ፈልግ አዴ ነሽ ፋይ አንዳንዴ ያስፈልጋል ቪዲዮ በላሽ በዚህ ከቪዲዮ እየወጣችሁብን ነው ስልኬ በጣም መስት ነው ሪል በጣም አይደል ይፈልጋሉ ቸኮሌት ግን እንዴት አሁን እየተወኩ ነው the last one last but not least በቃ ሁሌ ላላደርገው እችላለሁ ግን ከተሳካልኝ ያው ስለ ሁላችንም ምግብ እንበላለን ምግብ ነው ግን ስፔሻሊ እንጀራ መከራሌ ሳምበራ ማል በጣም ይከብዳል ግን እኔ ግን እንጀራ ነው ማለት ነው ቢያንስ ግን ምን ይቸግራል ስበላ ያደክማል ግን በጣም ችግር እንዳይፈጠር ያደክማል እንጀራ ቢዚ ግን እዚህ ሲበላ እንቅልፍ ምናምን ያስብላል እንጀራ በጣም ጥግብ ብለህ ከበላ በጊዜ ተኛ ነው የሚለው እንደዛ ይሰማል ግን በጣም ያው ብዙ ጊዜ መብላት ግን አልፋልፎ ሲያምር አሁን ለምሳሌ በሁለት ሳምንት አንዴ ምናምን አንዴ እንጀራ ሄደ የምትበላው አበላል በጣም በቃ ከባድ ልካ እኔ በየቀኑ ብትበላው ደስ ይላል አንዴ በበላ ደስ ይላል ብቻ በአብዛኛው በላለው ወይ ቤት ውስጥ ምናምን በዛውም ግን ከእንጀራ የሚመችም የኢትዮጵያ ካልቸር ፉድ ምንድን ነው ክትፎ አንደኛ ሬስ ጋር በጣም ነው የምወደው ግን ምረት ከተባለ ክትፎ አንደኛ ከጥሬ ስጋና ከጥብስ እናቴ ናት እንደወድ ያደረገች ከጥሬ ስጋና ከጥብስ ለማምላክ ከጥሬ ስጋና ከጥብስ ከጥሬ ስጋና ይህ በጣም ከጥሬ ስጋና ከጥብስ ከጥሬ ስጋና ከክትፎ ክትፎ ክትፎ አንደኛ ለእኔ ጢብሲ ጥብስ በጣም ነው የምወደው ጥብስ ደረቅ ያለ ጥብስ የሸክላ ጥብስ በጣም ነው የሚመቸኝ ራት ብላ እኔ ደግሞ ይሄን ሀሳብ አንተ ብሎ ይመቸኝ ያው ምንም ከፍርፍር የተያያዘ አሳ ብቻ ነው ፍርፍር ካለ በየቦታው ፍርፍር ነው ኢትዮጵያ ቤት ገብቶ በሽሪምፕም ፍርፍር ሊበላ ይችላል አይታወቅም ፍርፍር በጣም ሱስ አለበት ሳዳስ ክትፎ ክትፎ አንደኛ ማርያምን ከምንም ነገር ከክትፎ በጣም ክትፎ የልጅ ምግብ ያውቃል ባይ እናሷ ማርያምን ቴስታችን ተመሳሳይ ነው አጥፋት ሄደው አንደኛ ምግብ ነው ሰዎቻችን አጥፋት ሄዳችሁ በጣም የተመቻችሁ ሰዎች ናቸው አጥፋት አይመችም አስረኛው እኔ ስልኬ ነው ግን ያው ስልኬ አሁን ትንሽ የሆነ ቦታ ስራ ላይ ግን ስልኬ ነው አስረኛም አይደለም ግን ወደ ቶፕ 5 ውስጥ ነው ግን ስልኬ በጣም ኢምፖርታንት ነው ያው ከቤተሰብ ጋር ለራሴም ስልክ አስረኛው የኔ ደግሞ የመጨረሻውና ያው መጨረሻ ባይባል ሊስት ዱራግ ነው ምክንያቱም የሁለት ሳምንቱ ወይ በየ3 ሳምንቱ ፀጉሬን እሰራለሁ እና ለ3 ሳምንት እንዲቆይ አትሊስት ዱራግ ማሰር አለብኝ ያው አስፈላጊ ነው ምክንያቱም ፀጉራችሁ የምትሰሩ ሰዎች ትረዱኛላችሁ በዚህኛው ነገር ቴድሮስ ያ ዱራግ ለእኔ ባይ እንዳለ ኦርደር የላችሁም እንዳለቀለኳችሁ ነገሮች ሁሉም አንደኛ ናቸው ግን ማስቲካና ውሃ በቃ ይሄ ሃይድሬት መሆን አለበት ማስቲካ ደግሞ
ቶሎ ቶሎ እንዲርበው ይፈልጋል ምግብ በደንብ በቃ ቻለውን ያክል መብላት ግን ማስቲካ ነው በጣም ቢስ ነው እና ካርዲዮ ወልስኩ ባይ በጣም ያሳለቀላችሁ ሙጭማ ግን በዚህ ስለ ውሃ ስተው ጧጧት ውሃ መጠጣት በጣም እኔ ለውጥ አምጥቷል። ልክ ጠዋት እንደተነሳው ሪሰርች ሲሰራ ቦዲያችን ከ8 ሰዓት እስከ 10 ሰዓት ዲሃይድሬትድ ስለሚሆን ሰውነታችን ስለሚደርቅ ጠዋት ስንነሳ 1 ሊትር ውሃ ብንጠጣ በጣም ሰውነታችን ሃይድሬት ይሆንና ነቃ እንደሚያደርገን እና ሪኮመንድ አደርገዋለሁ። ውሃ በጣም ገሙ ቶሎ የሚገኝ ነገር ነው። ዛሬ የዛሬው ኢስትፍሎ ጀማ ቪዲዮአችን አለቃ ይላች ይሄን ይመስል ነበረ። በደንብ ያው እንደተዝናናችሁ ተስፋ አደርጋለሁ። የብዙዎች ሰዎች በደንብ በጣም ዲፍረንት የተለያየ ነገር ነው በጣም ለሁላችንም የተለያየ ነገር ያው የተለያየ ሰዎች ስለሆነ የተለያየ ነገር አሳይተናል። በደንብ ምንድነው ማድረግ ያለባችሁ ባመት ነገር ማለባችሁ መሰላችሁ በጣም እየቀዘቀዘ ነው እና ላባችሁ አሁን ካለንበት ይህ ቪዲዮ ፖስት ሲደረግ ካለንበት ሰብስክራይበር 10 ሺህ የቻላችሁትን ያክል አድርጉ። ሰብስክራይብ ማድረግ እንዳትረሱ፣ ሼር አድርጉ እና በቻልነው መጠን በደንብ ሪች አውት ለማድረግ እንሞክራለን። አሪፍ ነገር ለመስራት እንሞክራለን፣ ይዘን ለመምጣት እንሞክራለን። ዛሬ ኢስትፍሎ በጣም እንወዳችኋለን። ቪዲዮ እስክንገናኝ ድረስ ኢስትፍሎ is out. Okay, what's good YouTube? It's Eastflow. These are our top 10 essentials. Okay. አሁን ሁላችሁም አንተኛ ታቻሉ ያው ማሳየት ስለማይቀር What's good YouTube? It's Eastflow. These are our top. What's good YouTube? It's Eastflow. What's good YouTube? It's flow. These are our top 10 essentials. And so what's good YouTube? It's Eastflow. These are our top 10 essentials. Yes, yeah.